የኢራንና እስራኤል አየር ላይ ጦርነት ተባብሶ ቀጥሏል። ጥርስ አልባው አንበሳ የተባበሩት መንግስታት ድርጅት ጦርነቱ እንዲቆም ጥሪ አቅርበዋል። የምዕራቡ ዓለም ሁነኛ ወዳጅ ጆርዳን የአየር ክልሏን ጥርቅም አድርጋ ዘግታለች። የብረት ጋሻ የተባለውን የአየር መከላከያ ስርዓት ያስተዋወቀችው ቱርክየ ሪፐብሊክ እንዲሁ የአየር ክልል ዝግ ነው ብላለች። ይኸው ሰሞነኛውና አስጨናቂው የቀጠናው ጉልበተኞች ትንቅንቅ የበርካታ አነጋጋሪ ክስተቶችና አስተያየቶች መፍለቂያ ሆኖ ቀጥሏል። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሴኮ ሁለቱ ሀገራት ወደ ሰላማቸው ሊመለሱ እንደሚገባ አስጠንቅቀዋል። ይህ ካልሆነ ግን ሀገራቸው እርምጃ ልትወስድ እንደምትችል በቻይና እርዳታ የተገነባውን ፕሮጀክት በሚመርቁበት ወቅት ነው ኡማሮ ሲሴኮ ይህንን የተናገሩት። ታዲያ ይህንን ንግግር አስገራሚ ያስባለው ከእርዳታ ያልተላቀቀችውን ሀገር የሚመሩት ፕሬዝዳንት ይህንን የመሰለውን ማስጠንቀቂያ ያዘለ ሐሳብ ማስተላለፋቸው ነው። ሌላው ጦርነቱን ተከትሎ ከተሰሙ ዜናዎች መካከል በዚህ ወቅት እያነጋገረ የሚገኘው የሼህራዛ ፓህላቪ ጉዳይ ነው። ሼህራዛ ፓህላቪ ለኢራን ሕዝብ የአያቶላን ጨቋኝ አገዛዝ ከቴህራን እንዲያባርር ጥሪ አቅርበዋል። ጊዜው አሁን ነው፣ የኢራን ሕዝብ ሆይ የግፍ አገዛዝን እምቢ በል ሲሉም ሼህራዛ ፓህላቪ ወትተዋል። ሼህራዛ ፓህላቪ ሻህ ስርወ መንግስቱን የመሰረተው ንጉሳዊ ቤተሰብ አካልና እስላማዊ አብዮት ከስልጣን የተባረሩት የመጨረሻው ሰው ናቸው። በእርግጥም ኡማሮ ሲሴኮ እንዳሉት ዓለም በሀገራት መካከል በሚደረጉ አውዳሚ ጦርነቶች የተወሳሰበችና አመፀኛ ሆናለች። በዚህን ወቅት ዓለማችን በታላላቅ አውዳሚ ጦርነቶች ተጠምዳ ትገኛለች። የእስራኤልና የኢራን ጦርነት ተባብሶ ቀጥሏል። ጦርነቱ በሁለቱም ሀገራት መካከል አያሌ ቁሳዊና ሰብአዊ ኪሳራዎችን እያደረሰ እንዲሁ ቀጥሏል። እነሆ ዛሬ 7ኛ ቀኑን ይዟል። ለመሆኑ በዚህ 7 ቀን ባስቆጠረው ጦርነት እየተከሰቱ ያሉ ክስተቶች ምንድን ናቸው? የሀገራቱ የኃይል ሚዛን አሰላለፍስ ምን ይመስላል? ክቡራንና ክቡራት 7ኛ ቀኑን በያዘው በዚህ አውዳሚ ጦርነት ዙሪያ እየተሰሙ ያሉ ሌሎች መረጃዎችን የምናካፍላችሁ ይሆናል። አብራችሁን ቆዩ። ጦርነቱ ተባብሶ ቀጥሏል። እስራኤል የኢራኑን ጠቅላይ ሚኒስትር አያቶላ አሊ ካሚኒን ለመግደል ወጥና አሜሪካ ውድቅ ማድረጓ በተሰማ ማግስት ይህንን በተመለከተ አስተያየታቸውን የተጠየቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በፍጹም በዚህ ጉዳይ ላይ መወያየት አልፈልግም የሚል ምላሽ ሰጥቷል ተብሏል። ፑቲን ይህንን ሁሉ ሰማለው፣ ነገር ግን ልወያይበት እንኳን አልፈልግም ሲሉ በሴንት ፒተርስበርግ በነበረ የኢኮኖሚ መድረክ የጎንዮሽ ውይይት ለጋዜጠኞች ተናግረዋል። ቀደም ሲል በአጃንስ ፍራንስ ፕሬስ ኢራን የሩሲያን እርዳታ ጠይቃ እንደሆነ የተጠየቁት ፑቲን የኢራን ወዳጆቻችን እርዳታችንን አልጠየቁም ብለዋል። አሜሪካ ከእስራኤል ጋር ተሰልፋ ኢራንን ልታጠቃ ትችላለች የሚሉ መላምቶች በተበራከቱበት በአሁኑ ወቅት አሜሪካ በተለያዩ ጦር ሰፈሮች የሚገኙ ጦር ጀቶችን ጨምሮ የጦር መሳሪያዎች ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠና ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣን በቅርቡ ተናግረው ነበር። ባለፉት ጥቂት ቀናት ቢያንስ 30 ወታደራዊ አውሮፕላኖች አሜሪካ ከሚገኘው ጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋል። ሁሉም የጦር ጀቶች ተዋጊና ቦምብ ጣይ ጀቶችን ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከር መሆናቸው ተነግሯል። የአሜሪካን ኒሚትዝ የተሰኘው አውሮፕላን ተሸካሚ መርከብ ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየቀዘፈ ነው። ሌሎች የጦር መርከቦች በኦማን ባህረ ሰላጤ እና በፋርስ ባህረ ሰላጤ የሚገኙ ሲሆን እስራኤል የኢራን ሚሳኤሎችን እንድትመታ ረድተዋል። አሜሪካ F-16 እና F-22 እንዲሁም F-35 ተዋጊ ጀቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዛወሯን ሮይተርስ የዜና ወኪል ዘግቧል። ኢራን የእስራኤሏ ሃይፋ ከተማ በተወሰነ ክፍል ያሉ ነዋሪዎች ለሕይወታቸው አደጋ ስለሚኖር አካባቢያቸውን ለቀው እንዲወጡ ማስጠንቀቂያ አስተላልፋለች ሲል የዘገበው ደግሞ ቢቢሲ ነው። ሃይፋ ባለፈው ሳምንት በኢራን ሚሳኤሎች ጥቃት ተፈጽሞባታል። የእስራኤል ጦር አብዛኛዎቹ ሚሳኤሎች እንደከሸፉ ቢያስታውቅም አንዳንዶቹ ግን የተለያዩ ስፍራዎችን መምታታቸውን አምነዋል። ኢራን የእስራኤል ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎችን እያስወነጨፈች ትገኛለች። ከእስራኤል ጋር የጠበቀ ግንኙነት አለው ተብሎ የሚታመነው የመረጃ መንታፊዎች ቡድን ፕሪዳቶር ስፓሮው ከኢራኑ ትልቁ የክሪፕቶ ኩባንያ ኖቤቲክስ $90 ሚሊዮን መዝረፉ ተዘግቧል። ቡድኑ ገንዘቡን ከዘረፈ በኋላ መገኘት ወደማይችልበት ስፍራ ልኮታል ተብሏል። መንታፊ ተሟጋች ነኝ የሚለው ቡድኑ ኢራንን ኢላማ ባደረገ መልኩ መረጃዎችን በመመንተፍ ይታወቃል። ቡድኑ ከ1 ዓመት በላይ ከባድ የሳይበር ጥቃቶችን ፈጽምም እስራኤል በኢራን የጀመረችውን ጥቃት ጠብቆ ብቅ ብሏል። ከእስራኤል ጋር የጠበቀ ግንኙነት እንዳለው የሚነገርለት ቡድኑ ማክሰኞ በኖቤቲክስ ላይ የፈጸመው የሳይበር ጥቃት አዲስ ምንተፋ ማዕበል አካል ነው ብለዋል። ኖቤቲክስ ሽብርተኝነትን በመደገፍና ማዕቀቦችን በመጣስ ቁልፍ የገዢው አካል መሳሪያ ነው ሲል ቡድኑ በቴሌግራም እና ኤክስ ገጹ ላይ ለጥፏል።
በተጨማሪም በመንግስታዊ ባንክ ሴፋ ላይ ምንተፋ መፈጸሙ ተነግረዋል። ፕሬዳቶር ስፓሮው በኢራን ላይ ለዓመታት የሳይበር ጥቃት ሲፈጽም ቆይተዋል። ከ3 ዓመታት በፊት በኢራን የብረታ ብረት ስራዎች ላይ በፈጸመው የመረጃ ምንተፋ ከባድ የእሳት ቃጠሎ አስከትሎ የሰዎችን ሕይወት አደጋ ላይ የከተተ ነው ተብሏል። የእስራኤልና የኢራን ግጭት 7ኛ ቀኑን መያዙን ተከትሎ ከእስራኤል መውጣት ለሚፈልጉ ዜጎች እቅድ መውጣቱን በእስራኤል የአሜሪካ አምባሳደር ማይክ ሃይቤክ ገልጸዋል። አምባሳደሩ በኤክስ ገጻቸው አስቸኳይ ማስታወቂያ በሚል ባጋሩት መልእክት በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ከሀገር የመውጣት በረራዎችን እንዲሁም የመርከብ ጉዞዎችን እያዘጋጀ ነውም ተብሏል። ከሀገር መውጣት ለሚፈልጉ እንዴት መመዝገብ እንደሚችሉና የተመዘገቡ መረጃዎች ይደርሳቸዋል ተብሏል። ከሰሞኑ እስራኤል በኢራን ላይ እያካሄደችው ካለው ጥቃት ጋር ተያይዞ ስሙ እየተጠቀሰ ያለው የፎርዶ የኒውክሌር ማብለያ ጣቢያ ነው። ፎርዶ ኢራን ካሏት 2 ወሳኝ የኒውክሌር ማብለያ ጣቢያዎች መካከል አንዱ ሲሆን በእስራኤል የመከላከያ ኃይል የአየር ጥቃት ቢደርስበትም ጉዳት ሊደርስበት ግን አልቻለም። ፎርዶ ከቴህራን በስተደቡብ በ2000 ኪሎ ሜትር ርቀት ላይ ይገኛል። የተገነባውን በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር ተያያዘ ነው ተብሏል። ኢራን ዩራኒየም 233 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱ ነው። የፎርዶን የኒውክሌር ማብለያን መድረስ የሚችለው የአሜሪካው 14000 ኪሎ ግራም ገደማ የሚመዝነው በንከር በስተር የተሰኘው ቦምብ እንደሆነ እየተነገረ ነው። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታልሞ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት አለት ወይም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል ተብሎ ተዘግቧል። 6 ሜትር ዝማኔና 14000 ኪሎ ግራም ከመመዘኑ አንጻር የአሜሪካው B2 የተሰኘው መሳሪያ ነው ሊሸከመው የሚችለው። እስራኤል ፎርዶን ብቻዋን ማውደም እንደማትችል እየተገለጸ ነው። አሜሪካ በንከር በስተር የተሰኘውን ቦምብ ለእስራኤል ለመስጠት ከልክላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው በኢራን ጥቃት ተሳተፍ እንደሆነ ተጠይቀው ይህንን ወይም ያንን ማለት አልችልም ላደርገው ወይም ላላደርገው እችላለሁ። ማድረግ የምፈልገውን ማንም አያውቅም። ነገር ግን ማለት የምችለው ኢራን ከፍተኛ ችግር ውስጥ ናትና መደራደር ትፈልጋለች የሚል ምላሽ ሰጥተዋል። ትራምፕ ይህንን ምላሽ የሰጡት በትናንትናው ዕለት በዋይት ሀውስ ሲሆን ከኢራን ጋር በተያያዘ ለሚቀርብላቸው ጥያቄ ብዙ ምላሽ መስጠት አልፈለጉም ተብሏል። ሆኖም በቅርብ ቀናት የተናገሩትን አጽንኦት በመስጠት እስራኤል ጥቃት ከመፈጸሟ በፊት ኢራን ለመደራደር ፈቃደኛ መሆን ነበረባት የሚል ምላሽ ሰጥተዋል። የኢራኑ መንፈሳዊ መሪ አያቶላ ሆሜኒ በበኩላቸው አሜሪካ ወደ ጦርነቱ የምትገባ ከሆነ ሀያልነቷ ዘመን ያበቃል፣ ያኔ ያከትምላታል ብለው መናገራቸው ተዘግቧል። ኢራን የአሜሪካን ጣልቃ ገብነት የምትፈራው ያለ ምክንያት አይደለም። ምክንያቱም አሜሪካ ታላቁንና አውዳሚውን የበንከር በስተርን ቦምብ የታጠቀች ሀገር በመሆኗ ነው። እስካሁን አሜሪካ ለእስራኤል ይህንን ቦምብ አላስታጠቀችም። ምክንያቱ ደግሞ ኢራን አቋሟን አለሳልሳ ወደ ድርድር ትመጣለች ከሚል ተስፋ ነው። የሆነው ሆኖ ጦርነቱ ተጋግሎ ቀጥሏል። በትናንትናው ዕለት ከእስራኤል ጥቃት ጋር በተያያዘ በኢራን ውስጥ በሚገኙ ከተሞች የምግብና ሌሎች አቅርቦቶች እጥረት መከሰቱ ተዘግቧል። ይህንን በተመለከተ የቢቢሲ ፐርሺያ ፋርስ ቋንቋ አገልግሎት ኢራናውያን በያሉበት አካባቢያቸው ስላለው ሁኔታ የሚመለከቱትን እንዲያጋሩ በጠየቃቸው መሰረት የምግብ አቅርቦት እጥረት እንዳለ ተናግረዋል። የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ ከኢራን ጋር በገቡት ግጭት ምክንያት ተዘግተው ከነበሩ የአገሪቱ ክፍሎች ውስጥ አብዛኛዎቹን መክፈት መቻሉ በመግለጽ ይህም በኢራን ላይ ድል ስለመቀዳጀታቸው የሚያበስር መልእክት ነው ሲሉ ጠርተውታል። ካዝ መንግስታቸው የእስራኤልን ሕዝብ ከመጠበቅ በተጨማሪ ባለው የጸጥታ ሁኔታ ላይ በመመስረት ኢኮኖሚውንና የተለያዩ ክልሎችን ቀስ በቀስ በመከፈት ሂደት ላይ ናቸው ብለዋል። ይህም መንግስት ከኢራን በኩል ያለው ጥቃት ስጋት ቀንሷል ብሎ እንደሚያምን ያሳያል። የመከላከያ ሚኒስትሩ ጨምረውም ከኢራን ጋር የሚደረገው ጠንካራ ውጊያ እስራኤል ተጋርጦብኛል የምትላቸው ስጋቶች እስኪወገዱ ድረስ እንደሚቀጥልም ተናግረዋል። እስራኤል በኢራን ላይ የጀመረችው ጥቃት 7ኛ ቀኑን ይዟል። ኢራን በአጸፋው ሚሳኤሎችን እንደተለመደው ወደ እስራኤል እያስወነጨፈች ትገኛለች። ሌላው ዘጌት ብሎ የደረሰን ዜና ኢራን በኒውክሌር ማበልጸጊያዎቿ ላይ የተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቅሬታ ማቅረቧ ተሰምቷል። ኢራን እስራኤል በኒውክሌር ማበልጸጊያዎቿ ላይ የፈጸመች ያለችውን ጥቃት በተመለከተ ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቅሬታ አቅርባለች። እስራኤል በኒውክሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ሕጎችን በመጣስ ጥቃቶችን መፈጸም መቀጠሏን ኢራን ለኤጀንሲው አስታውቃለች። ዛሬው ዕለት እስራኤል አገልግሎት በማይሰጠው በአራክ የኒውክሌር ማብለያ እንዲሁም የናታንዝ የኒውክሌር ማበልጸጊያ ተቋም ላይ ጥቃት መፈጸሟ ተሰምቷል። ኤጀንሲው በበኩሉ በአራክ የኒውክሌር ይዞታ ላይ በደረሰው ጥቃት በሰው ሕይወት ላይ የደረሰ ጉዳት እንደሌለ ገልጿል። ጦርነቱ ብዙ ዋጋ እያስከፈለ
ብዙ እያነጋገረ ብዙ እልቂትን እያስከተለ ቀጥሏል። የሁለቱ ሀገራት ጦርነት በዚህ የሚቀጥል ከሆነ የዓለምን የኃይል አሰላለፍ በሁለት ሊከፍለው ይችላል። ብዙ ሀገራት ደጋፊና ነቃፊ ሆነው ጎራ ለይተው ተሰልፈዋል። አንዳንዶቹ ጉዳዩን በግራ መጋባት ከሩቅ ሆነው መመልከቱን መርጠዋል። የሁለቱ ሀገራት ጦርነት ወደ ለየለት የእርስ በርስ ግጭት ማምራቱ በግልጽ እየታየና መጻኢ ሀገራቱ ግንኙነትም እያሳሰበ ይገኛል። ሰላም ለምድራችን ይሁን። የዛሬውን ዘገባችን በዚህ አጠናቀናል። በቀጣይ በሌሎች አዳዲስና ትኩስ መረጃዎች እንገናኛለን።